እንደምናችሁ ደህና ናችሁ ሆይ? ዛሬ እንኳን ለእሑድ አደረሳችሁ። ዛሬ ደስ የሚል ቀን ነው። መቼም ቀን ሁሉ ከአንዱ ቀን ወደ አንዱ ቀን የተለየ ቀን የለም። ቀን ሁሉ ቀን ነው። ያው ዛሬ እረፍት ቀን ነው። ነገር ግን ቀን ውስጥ ያለውን የእግዚአብሔርን በረከት የእግዚአብሔርን ቸርነት ሰው ማጣጣም ከቻለ ቀን ሁሉ በጣም ደስ የሚል ቀን ነው። ዛሬ እንደገና ሌላ አንድ ሐሳብ ይዤ ነው ወደ እናንተ የመጣሁት። እንደ ሰው በሕይወቱ የሚያልፍበት የተለያየ ነገር ይኖረዋል። አሁን እኔን የሚያደምጠኝ ይሄን ቪዲዮ የሚያደምጥ ሰው የሚያልፍበት የሕይወት ጎዳና ይኖራል። ያ የሕይወት ጎዳና ደስ የማያሰኝ የሕይወት ጎዳና ይሆናል። ምናልባት ከዚህ ከሚሰሙኝ ውስጥ በጣም ሰው አምኖ የተጎዳ ሰው ይኖራል። ወይም ደግሞ ያለውን ነገር ኢንቨስት አድርጎ ኪሳራ ውስጥ የገባ ሰው ይሆናል። ብዙ ነገር አቅዶ በቃ የማይሆን ሕይወት ውስጥ ራሱን ያገኘ ሰው ሊሆን ይችላል ይህም ቪዲዮ የሚሰማው። ግን አንድ ሚስጥር እዚህ ካላችሁበት ነገር ውስጥ ሊያወጣችሁ የሚችል ኦር ደግሞ ነገሩ እንኳን ሳይለወጥ እናንተን ሊለውጥ የሚችል አንድ ሚስጥር ልናገር ነው የመጣሁት። ሰዎች የሆነ በአንድ ሰው ሲጎዱ እንዲህ ሲሉ ሰምቻለሁ። እጃቸውን ወደ ላይ አድርገው አንተም እግዚአብሔር ሆይ ብለው እግዚአብሔርን ከዛ ከጎዳቸው ሰው ጋር ሲቀላቅሉ ታያለሁ። እናንተ ዛሬ እኔን የምትሰሙኝ ሰዎች ከምታልፉበት ነገር አንጻር፣ ከሚሆንባችሁ ነገር አንጻር ከዛ ሁኔታ ጋር እግዚአብሔርን ከቀላቀላችሁት በጣም ተሳስታችኋል። እግዚአብሔርን እንደዛ ያደረጋችሁ ሰው ጋር እኩል ካደረጋችሁት በጣም ተሳስታችኋል። ለምን? ካላችሁበት ነገር ሊያወጣችሁ የሚችል ካላችሁበት ሁኔታን መለወጥ የሚችል ነገርን ሁሉ መቀየር የሚችለውን እግዚአብሔርን ከዛ ሁኔታ ጋር እኩል አድርጋችሁታል። እግዚአብሔር እንደ ሰው አይደለም። እግዚአብሔር አይለዋወጥም። ዛሬ የሚሰሚኝ ወይም የምትሰማኝ ሰው ሁሉም ማይወድ ቢመስል እንኳን እግዚአብሔር ይወድሃል። እግዚአብሔር ለአንተ ልዩ ዓላማና ዕቅድ አለው። የእግዚአብሔር ፍቅር አይቀየርም። ስለዚህ ዛሬ የምታልፍበትን እዚህ ጋር ቁጭ አርግና እግዚአብሔርን እዚህ ጋር ቁጭ አርግና በእግዚአብሔር ዓይን በእግዚአብሔር ፍቅር እይታ ያንን ነገር ተመልከተው። ፈገግ ማለት ትጀምራለህ። መሳቅ ትጀምራለህ። ለምን? የምናልፍበት ሁኔታ ውስጥ የእግዚአብሔር አፕሩቫል የለም። የእግዚአብሔር አፕሩቫል ወይም የእግዚአብሔር እርዳታ ያለው ከዛ ነገር ላይ ሊያወጣን ሬዲ መሆኑን እንድታውቅ ዛሬ እነግርሃለሁ። ስለዚህ ካለንበት ከምናልፈው ከሁኔታችን ጋር እግዚአብሔርን አንቀላቅለው። እግዚአብሔር ትልቅ ነው። እግዚአብሔር ይሄ ያለንበትን ሁኔታ ሊቀይር የሚችል አምላክ ነው። ስለዚህ አይኖቻችንን ዛሬ ከነዚህ ነገሮች እናንሳና ይህን እግዚአብሔር እንመልከት። በእውነት በሕይወታችን ያለው ነገር ሁሉ መቀየር ይጀምራል። ተስፋ ያጣንበት ነገር ተስፋው ሲለመልም እናያለን። መጀመሪያ እግዚአብሔር ነገሩን ከመቀየሩ በፊት እኛን ይቀይረናል። ከአበበ ከአልማዝ ከጎዱን ሰዎች የተለየ እንደሆነ እሱ ለእኛ እንደሚያስብ እንደሚያፈቅረን ማወቅ እንድንጀምር ያደርገናል። ያንን ማወቅ ከጀመርን
ነገሩን እዚህ ጋር እናስቀምጠውና እግዚአብሔርን እዚህ ጋር ነው እናስቀምጠው። ያኔ ያንን ያለ የምናልፍበትን ነገር ጥሰን የሚሄድ ጉልበት ይኖረናል። ስለዚህ እግዚአብሔር የሚወደን የሚረዳን፣ እንደውም ቅዱሱ ቃል ከእስትንፋሳችን ይልቅ ቅርብ ነው ይለናል። ስለዚህ አንድ ሰው በሕይወት የሚኖረው መተንፈስ ሲችል ነው። እስትንፋሱ ከሱ ጋር ስትኖር ነው። ስለዚህ እስትንፋሱ ከሱ ጋር ከሌለ ያ ሰው መኖር አይችልም። ከዛ ከመኖርና ካለመኖር መካከል ያለ ቅርብ አምላክ ነው ሊረዳን። ስለዚህ አበበ በድሎ ቢሆን እንደ አበበ እግዚአብሔርን አትየው፣ ከነገር ጋር አትቀላቅለው። እግዚአብሔር ልዩ ነው፣ ሊረዳንም ፈጣን ነው። የተባረከ እሑድ ይሁንላችሁ። ይሄ ቃል ሕይወት